በአሜሪካ ወታደራዊ ታሪክ ሰማይ ስር የተከሰተውና የዓለምን የኃይል ሚዛን ሊያናጋ የሚችል ታላቅ ወታደራዊ ሱናሚ ፔንታጎንን አናውጦታል። ይህ በ24 ሰዓታት ውስጥ የተከናወነው የጀነራሎች የጅምላ መባረር ተራ የሥራ ለውጥ ሳይሆን የኃያሏን ሀገር ወታደራዊ መዋቅር ከስር መሰረቱ የመገንደስና በአዲስ መልክ የመቅረጽ አስፈሪ እርምጃ ተደርጎ ተወስዷል። በዋሽንግተን ዲሲ የሚገኘው ግዙፉ የፔንታጎን ህንፃ ባለፉት 10 ዓመታት አይቶት የማያውቀውን አይነት የድንጋጤና የዝምታ ድባብ ተጎናጽፏል። ይህ ሪፖርት ይህንን ታሪካዊና አነጋጋሪ ክስተት ከጀርባው ካሉ ምስጢራዊ ምክንያቶችና ከሚከተለው ዓለም አቀፋዊ መዘዝ አንጻር በጥልቀት ይተነትነዋል። የዚህ ታላቅ ማዕበል መነሻም ሆነ መሪ አወዛጋቢው የመከላከያ ሚኒስትር ፔት ሄግሴዝ ናቸው። ሚኒስትሩ ወደ ስልጣን ከመጡበት ቅጽበት ጀምሮ ፔንታጎንን የማጽዳት ግልጽ ተልዕኮ እንዳላቸው ሲነገር የቆየ ቢሆንም በ24 ሰዓታት ውስጥ 5 ከፍተኛና ስመጥር ጀነራሎችን ያለምንም ቅድመ ማስጠንቀቂያ ማባረራቸው ግን ወዳጅንም ጠላትንም ያስደነገጠ ክስተት ሆኗል። ይህ እርምጃ በታሪክ የጀነራሎች ሱናሚ ተብሎ ሊጠራ የቻለው የአሜሪካ ጦር የጀርባ አጥንት የሆኑትንና በአጠቃላይ በመቶ የሚቆጠሩ የውጊያና የስትራቴጂ ልምድ ያላቸውን መሪዎች በአንድ ጀንበር ጠራርጎ በማውጣቱ ነው። የዚህ ሱናሚ ዋነኛ ሰለባ የሆኑት የጦር ኃይሉ ጠቅላይ ኢታማዦር ሹም ጀነራል ራንዲ ጆርጅ ናቸው። ጀነራል ራንዲ ጆርጅ በአሜሪካ ወታደራዊ ተዋረድ ውስጥ ከፍተኛውና እጅግ የተከበረው ቦታ ላይ የተቀመጡ በዌስት ፖይንት ወታደራዊ አካዳሚ ያለፉና ለ4 አስርት ዓመታት ሀገራቸውን በታማኝነት ያገለገሉ መኮንን ነበሩ። እሳቸው በኃላፊነት ላይ እያሉ አሜሪካን ለገጠማት የሰው ኃይል ምልመላ ቀውስ መፍትሄ በመፈለግና የዩክሬን ጦርነት ያስገኘውን ትምህርት መሰረት በማድረግ ጦሩን በዘመናዊ ድሮኖችና ቴክኖሎጂዎች ለማስታጠቅ ደፋ ቀና ሲሉ የነበሩ መሪ ናቸው። ይሁን እንጂ ይህ ሁሉ ልምዳቸውና ለሀገር የከፈሉት መስዋዕትነት በሚኒስትር ሄግሴዝ ፊት ዋጋ አላገኘም። ጀነራሉ በዚህ የ1 ዓመት ተኩል የሥራ ዘመናቸው በአስቸኳይ ጡረታ እንዲወጡ የሚል ትዕዛዝ በስልክ ተላልፎላቸዋል። ጀነራል ራንዲ ጆርጅ ይህንን መርዶ እየሰሙት በስብሰባ ላይ እያሉ መሆኑ እርምጃው ምን ያህል ግለኛ፣ ያልታሰበበትና የጀነራሎቹን ክብር የማይመጥን እንደነበር ያሳያል። የሱናሚው ማዕበል በጀነራል ራንዲ ጆርጅ ላይ ብቻ አልቆመም። ይልቁንም ወደ ሌሎች ቁልፍ የጦር መሪዎችም ተሸጋግሯል። የጦር ኃይሉ ምክትል ኢታማዦር ሹም ጀነራል ጄምስ ሚንገስ ሌላኛው የዚህ መጥረጊያ ሰለባ ሆኗል። ጀነራል ሚንገስ የአሜሪካ የጦርን ዝግጁነትና የሎጂስቲክስ አቅም በማሳደግ ረገድ የማይተካ ሚና የነበራቸው ቢሆንም በአዲሱ አስተዳደር ታማኝ አይደሉም በሚል ፍረጃ እንዲወገዱ ተደርጓል። በእሳቸው ምትክ ጀነራል ክሪስቶፈር ላኔቭ የተሾሙ ሲሆን የላኔቭ ሹመት በፔንታጎን ውስጥ ትልቅ ጥያቄን አስነስቷል። ጀነራል ላኔቭ ቀደም ሲል የሚኒስትር ሄግሴዝ ወታደራዊ ረዳት በመሆናቸውና ለፕሬዝዳንት ትራምፕ ያላቸውን ፍጹም ታማኝነት በይፋ በመግለጻቸው ሹመቱ ከብቃት ይልቅ ለፖለቲካ ታማኝነት የተሰጠ መሆኑን አመላካሽ ነው። ፕሬዝዳንት ትራምፕ ስለ ጀነራል ላኔቭ ሲናገሩ ይህ ሰው ልክ ከፊልም የተመረጠ ይመስላል በማለት ማሞካሸታቸው በፔንታጎን ውስጥ አዲስ የታማኞች ዘመን መጀመሩን ያበስራል። በዋይት ሀውስ የስልጣን ኮሪደሮች ውስጥ ሌላ ትልቅ ድንጋጤ ተፈጥሯል። ፕሬዚዳንት ዶናልድ ትራምፕ የሀገሪቱን ጠቅላይ አቃቤ ሕግ ፓም ቦንዲን ከስልጣን በማሰናበት በአስተዳደራቸው ውስጥ በቅርበት የሚታወቁት ቶድ ብላንች እንዲተኩ ማድረጋቸው ለዋይት ሀውስ ቅርብ የሆኑ ምንጮች አረጋግጠዋል። እንደ ኒውስ ኔሽን ዘገባ ከሆነ ምክትል ጠቅላይ አቃቢ ሕግ የነበሩት ቶድ ብላንች አዲሱ ተጠባባቂ ጠቅላይ አቃቢ ሕግ በመሆን ኃላፊነቱን ይረከባሉ። ይህ ድንገተኛ ውሳኔ የተወሰነው ፕሬዝዳንት ትራምፕ ረቡዕ ዕለት ስለ ኢራን ጦርነት ለሕዝብ ንግግር ከማድረጋቸው ጥቂት ቀደም ብሎ ነው። ትራምፕ የቦንዲን ከስልጣን መነሳት ከከፍተኛ የሥራ ባልደረቦቻቸው ጋር ከመከሩ በኋላ ለራሷ ለፓም ቦንዲ በቀጥታ እተካሻለሁ በማለት እንደነገሯት ምንጮች ገልጸዋል። ቦንዲ ውሳኔውን በመቃወም ተጨማሪ ጊዜ ይሰጠኝ የሚል ጥያቄ አቅርባ የነበረ ቢሆንም ትራምፕ ግን ለጥያቄዋ ፈቃደኛ ሳይሆኑ ቀርተዋል። እስካሁን የአስተዳደሩ የሕግ ማዕዘን ሆና የቆየችው ቦንዲ በተለይም አነጋጋሪ የሆኑትን የጄፍሪ ኤፕስታይን ፋይሎች አያያዝና የተለያዩ የፖሊሲ ክሶችን ስትመራ ቆይታለች። ይሁን እንጂ ትራምፕ በሥራ አፈጻጸሟ ላይ በነበራቸው ቅሬታ በተለይም የኤፕስታይንን ፋይሎች በያዘችበት መንገድ ደስተኛ ባለመሆናቸው ከስልጣን እንዳሰናበቷት ይነገራል። ከሁሉም በላይ አስገራሚውና የብዙዎችን ቀልብ የሳበው ግን ቦንዲ ከስልጣን መባረሯን ካወቀች በኋላ ላለፉት 24 ሰዓታት ምንም እንዳልተፈጠረ አስመስላ የነበረችበት ሁኔታ ነው። ረቡዕ ዕለት ከዋይት ሀውስ ወደ ጠቅላይ ፍርድ ቤት በሚደረገው አጭር የመኪና ጉዞ ላይ እያለች ነበር ከስልጣን መነሳቷን ፕሬዝዳንቱ የነገሯት። ሆኖም ግን ቦንዲ ከመኪናዋ ስትወርድ ፈገግታ በፊቷ ላይ ይታይ ነበር። በጠቅላይ ፍርድ ቤት ውስጥም ከዶናልድ ትራምፕ ጎን ተቀምጣ የነበረ ሲሆን በኋላም ከፍሎሪዳ ከፍተኛ አቃቤ ሕግ ጋር ተገናኝታ በትራምፕ የፖለቲካ ጠላቶች ላይ ክስ እንዲመሰረት ስትወተውት ውላለች።
በዚያ ዕለት ምሽት ፕሬዝዳንቱ ስለ ኢራን ጦርነት ለሕዝብ ያደረጉትን ንግግር በታማኝነት ስትከታተል አምሽታለች። ምንም እንኳን ስንብቷ ቢረጋገጥም ቦንዲ ግን የመጨረሻዋን 24 ሰዓታት በታማኝነት ተግባሯን ስትወጣ መቆየቷ ለብዙዎች እንቆቅልሽ ሆኗል። በአሁኑ ሰዓት የቶድ ብላንች ወደ ጠቅላይ አቃቢ ሕግነት መምጣት በአሜሪካ የሕግ ስርዓትና በትራምፕ አስተዳደር ውስጥ ምን አይነት አዲስ አቅጣጫ ይዞ እንደሚመጣ በጉጉት እየተጠበቀ ይገኛል። ይህ የወታደራዊ መሪዎች ጭፍጨፋ የቀጠለው ወደ ስልታዊው የስለላ ዘርፍም ጭምር ነው። አሜሪካ የመከላከያ የስለላ ኤጀንሲ ኃላፊ ሌተናንት ጀነራል ጄፍሪ ክሩዝ ከኃላፊነታቸው ተነስተዋል። ይህ እርምጃ አሜሪካ ከኢራን ጋር ቀጥተኛ ጦርነት ውስጥ ባለችበትና የመካከለኛው ምስራቅ ውጥረት ባየለበት ወቅት መከናወኑ የሀገሪቱን የደህንነት መረጃ አሰባሰብ አደጋ ላይ የሚጥል ነው ተብሎም ተፈርቷል። የስለላ ተቋም መሪን በጦርነት መሃል መቀየር የጦር ግንባር መረጃዎችንና የጠላትን እንቅስቃሴ ለመከታተል የሚደረገውን ጥረት ሽባ ሊያደርገው ይችላል። በተጨማሪም የጦር ኃይሉን የሽግግርና የስልጠና እዝ የሚመሩት ጀነራል ዴቪድ ሆንድ እና የጦር ኃይሉ ከፍተኛ መሪ ሜጀር ጀነራል ዊሊያም ግሪንም በዚሁ የ24 ሰዓታት አውሎ ነፋስ ተጠርገው ወጥተዋል። ሚኒስትር ፔት ሄግሴት ይህንን እርምጃ ለመውሰድ የተጠቀሙበት ምክንያት አዲስ የአመራር ለውጥ ማምጣት የሚል ቢሆንም ከበስተጀርባው ያለው እውነታ ግን እጅግ የጠለቀ ፖለቲካዊ ቂም በቀልና ርዕዮተ ዓለማዊ ጦርነት ነው። ሄግሴት በጦር ኃይሉ ውስጥ የነቃ ፖለቲካ ሰርገው ገብተዋል የሚሏቸውን ጀነራሎች ለማጽዳት ቆርጠው ተነስተዋል። በተለይም በብዝሃነት በእኩልነትና በአካታችነት ፖሊሲዎች ላይ ትኩረት የሚያደርጉ መሪዎችን ተዋጊዎች አይደሉም በማለት ሲተቹ ቆይተዋል። አሁን እየተወሰደ ያለው እርምጃ በፔንታጎን ውስጥ ለዘመናት የቆየውን የሙያዊ ብቃት መለኪያ በመስበር በምትኩ ፖለቲካዊ ታማኝነትን ብቸኛ መመዘኛ ያደረገ ስርዓት ለመዘርጋት የታለመ ነው። ሌላው እጅግ አሳሳቢ ጉዳይ ይህ ሱናሚ የተነሳበት ወቅት ነው። አሜሪካ በአሁኑ ወቅት በታሪኳ እጅግ ፈታኝ ከሆነው የወታደራዊ ውጥረት ውስጥ ትገኛለች። ከኢራን ጋር ያለው ጦርነት እየተባባሰ በሄደበት የኢራን ሚሳኤሎች የአሜሪካን የጦር ሰፈሮች በኢላማ ውስጥ ባስገቡበትና መላው መካከለኛው ምስራቅ የባሩድ ሽታ ባወደው በዚህ ወቅት ከፍተኛ የጦር መሪዎችን በጅምላ ማባረር ወታደራዊ ራስን ማጥፋት እንደሆነ ብዙዎች ይስማማሉ። ጀነራል ራንዲ ጆርጅ የአሜሪካን የአየርና የሚሳኤል መከላከያ ዘዴዎችን በማቀናጀት ረገድ ቁልፍ ሚና የነበራቸው ሰው ናቸው። እሳቸውንና ሌሎችን መሪዎችን ማሰናበት በጦርነት መሃል የመርከብን ካፒቴን እንደ መቀየር ይቆጠራል። ይህም ለኢራንና ለሌሎች የአሜሪካ ጠላቶች ትልቅ ወታደራዊ ክፍተትና የድል ዕድልን ሊፈጥርላቸው ይችላል። በተጨማሪም ይህ የጀነራሎች መባረር ከአሜሪካ የአፍጋኒስታን አወጣጥ ጋር የተያዘ ቂም በቀል ያለበት ይመስላል። ፕሬዝዳንት ትራምፕና ደጋፊዎቻቸው አሜሪካ ከአፍጋኒስታን በወጣችበት ወቅት የታየውን አለመረጋጋትና ውድቀት የሚወቅሱት በወቅቱ የነበሩትን ወታደራዊ መሪዎችን ነው። አሁን ከኃላፊነታቸው የተነሱት አብዛኛዎቹ ጀነራሎች በዚያ ወቅት በከፍተኛ አመራርነት የነበሩ በመሆናቸው እርምጃው የበቀል እርምጃ እንደሆነ በሰፊው ይታመናል። ይህ ደግሞ በጦር ኃይሉ ውስጥ ለሀገሬ በታማኝነት ካገለገልኩና ፖለቲካዊ ትዕዛዞችን ካልፈጸምኩ አስተዳደር ሲቀየር ለጥቃት እጋለጣለሁ የሚል ስጋት እንዲነግስ አድርጓል። ይህም ወጣት መኮንኖች ወደ ከፍተኛ አመራርነት ለመውጣት ያላቸውን ተነሳሽነት ክፉኛ ይጎዳዋል። የዚህ ሱናሚ ሌላኛው አስገራሚ ገጽታ በሚኒስትር ሄግሴዝ እና በጀነራሎቹ መካከል የነበረው ግጭት ነው። ሄግሴዝ 4 ከፍተኛ የጦር መኮንኖችን ማለትም 2 ጥቁር ወንዶችና 2 ሴቶች ወደ ጀነራልነት ማዕረግ እንዳያድጉ ማገዳቸው ይታወሳል። ጀነራል ራንዲ ጆርጅ እና የጦር ኃይሉ ጸሐፊ ዳንኤል ድሪስኮል ይህንን የዘርና የጾታ መድሎ ያለበትን ውሳኔ በመቃወማቸውና ብቃት ያላቸው ሰዎች እድገት ሊነፈጉ አይገባም በማለት በጽናት በመቆማቸው በሚኒስትሩና በፕሬዝዳንቱ ዘንድ ጥቁር መዝገብ ውስጥ እንዲገቡ አድርጓቸዋል። ስለዚህ አሁን የተወሰደው የጅምላ ማባረር እርምጃ በወታደራዊ ተቋም ውስጥ የነበረውን የሙያዊ ክብርና እኩልነት ለማጥፋት የሚደረግ ዘመቻ አካል ነው። በፔንታጎን ውስጥ ያለው ድባብ በአሁኑ ወቅት በፍርሃትና በመርበትበት እየተሞላ ነው። ጀነራል ራንዲ ጆርጅ የቅርብ ረዳቶችና ሰራተኞች አለቃቸው በስልክ ጥሪ መባረራቸውን ሲሰሙ በጣም ዝምተኛና ድንጋጤ ውስጥ የነበሩ እንደሆነ ተገልጿል። ይህም ዝምታ በፔንታጎን ኮሪደሮች ውስጥ የተንሰራፋ ሲሆን እያንዳንዱ ከፍተኛ መኮንን ተከታዩ ተረኛ እኔ ብሆንስ የሚል ስጋት ውስጥ ወድቋል። ወታደራዊ መሪዎች ከፖለቲካዊ ሽኩቻ ነፃ ሆነው ሀገራቸውን የሚያገለግሉበት ዘመን አብቅቶ የገዢው ፓርቲ አገልጋይ የሚሆኑበት አዲስና አደገኛ ምዕራፍ እየተከፈተ ይመስላል። የዚህ ታሪካዊ ክስተት ዓለም አቀፋዊ ተጽዕኖም ቀላል አይደለም። የአሜሪካ ወዳጅ ሀገራትና የኔቶ አባላት በዋሽንግተን ወታደራዊ አመራር ውስጥ እየታየ ባለው አለመረጋጋት ክፉኛ ተጨንቋል። አሜሪካ የዓለም ፖሊስና የደህንነት ዋስትና መሆኗ ቀርቶ የውስጥ ፖለቲካዊ ሽኩቻ ሰለባ መሆኗ ለዓለም ሰላም አስጊ ነው። በሌላ በኩል ሩሲያና ቻይና ይህንን አጋጣሚ እንደ ወርቃማ ዕድል ሊጠቀሙበት ይችላሉ።
የአሜሪካ ጦር በውስጥ አለመረጋጋትና በአመራር ክፍተት ሲታመስ ጠላቶቿ ስልታዊ ግስጋሴያቸውን ሊገፉበት ይችላሉ። በተለይም በታይዋንና በዩክሬን ጉዳይ ላይ አሜሪካ ያላትን ወታደራዊ አቋም ሊያዳክሙ ይችላል። ይህ በፔንታጎን ሰማይ ስር የተነሳው ወታደራዊ ሱናሚ ገና መጀመሪያው እንጂ መጨረሻው እንዳልሆነ የሚጠቁሙ በርካታ ምልክቶች እየታዩ ነው። የሚኒስትር ፔት ሄግሴዝ መጥረጊያ ወደ ታችኛው ወታደራዊ እርከን እየወረደ ሲሆን በጀነራሎች ደረጃ የተጀመረው ስንብት ወደ ኮሎኔሎችና ሌሎች መካከለኛ መኮንኖች ሊሸጋገር እንደሚችል ከፍተኛ ስጋት ነግሷል። ይህ እርምጃ በታሪክ ታይቶ የማይታወቅ የሚባለው የአንድን ሀገር የጦር ኃይል አመራር በአንድ ጀንበር ራስ አልባ የማድረግ ያህል አደገኛ በመሆኑ ነው። ጀነራል ራንዲ ጆርጅ በስልክ ጥሪ ብቻ እንዲሰናበቱ መደረጉ በወታደራዊው ዓለም ውስጥ ለዘመናት ተገንብቶ የነበረውን የመኮንኖች ክብርና የሥነ ምግባር ደንብን የጣሰ ድርጊት ተደርጎም ተወስዷል። እንዲህ ያለው ክብረ ነክ ስንብት በተቀሩት የጦር አባላት ዘንድ ታማኝነታችን ለሀገር ወይስ ለፖለቲካ መሪዎች የሚል የህሊና ጥያቄ እንዲያጭሩ አድርጓቸዋል። የዚህ ሱናሚ ማዕበል በፔንታጎን ቅጥር ግቢ ውስጥ ብቻ እየተገደበ አይደለም። ይልቁንም እስከ ጦር ግንባር ድረስ የሚዘልቅ የሥነ ልቦና ስብራት እያስከተለ ይገኛል። በአሁኑ ወቅት በመካከለኛው ምስራቅ በኢራን ድንበር አቅራቢያና በቀይ ባህር አካባቢ የተሰማሩ የአሜሪካ ወታደሮች መሪዎቻቸው በዋሽንግተን የፖለቲካ ሽኩቻ ምክንያት በጅምላ ሲባረሩ መስማታቸው በትግል መንፈሳቸው ላይ ቁርጠላን አጥልቷል። አንድ ወታደር በጦር ሜዳ ላይ እያለ የሚተማመንበት የላቀ አመራር በፖለቲካዊ ቂም በቀል ሲወገድ በራሱ ሕይወትና በሚሰጠው ትዕዛዝ ላይ ጥርጣሬ ማሳደሩ የማይቀር ነው። ጀነራል ራንዲ ጆርጅ እና ጀነራል ጄምስ ሚንገስን የመሰሉ በኢራቅና በአፍጋኒስታን ምድረ በዳዎች ወታደሮቻቸውን መርተው ለድል ያበቁ መሪዎች ዛሬ በቢሮክራሲያዊ ውሳኔ እንደማይረባ ዕቃ ተጥለው ማየታቸው ለወታደራዊው ተቋም ትልቅ ውርደት ተደርጎ ተቆጥሯል። ከዚህ ጋር ተያይዞ ሚኒስትር ፔት ሄግሴዝ የወሰዱት እርምጃ የአሜሪካን ወታደራዊ ወግና ባህል አደጋ ላይ የሚጥል ነው። አሜሪካ ከሌሎች ሀገራት በተለየ ጦሯን ከፖለቲካ ነፃ አድርጋ ለ200 ዓመታት ዘልቃለች። ጀነራሎች የሚሾሙትና የሚሰናበቱት በብቃታቸው እንጂ ለፕሬዝዳንቱ ባላቸው የግል ታማኝነት አልነበረም። አሁን ግን ይህ ቅዱስ ተብሎ የሚታመንበት መርህ እየፈረሰ ነው። አዲሱ የጦር ኃይሉ ኢታማዦር ሹም ይሆናሉ ተብለው የሚጠበቁት ጀነራል ክሪስቶፈር ላኔቭ ከሙያዊ ብቃታቸው ይልቅ ለሚኒስትር ሄግሴዝ እና ለፕሬዝዳንት ትራምፕ ያላቸው ፍጹም ተገዥነት ለዚህ ቦታ እንዳበቃቸው በሰፊው ይታመናል። ይህ ደግሞ ፔንታጎን የፖለቲካ ታማኞች መሰብሰቢያና የርዕዮተ ዓለም ማስፈጸሚያ ተቋም እንዲሆን በር ከፍቷል። ተዋጊ ጀነራሎች ተባረው ፖለቲከኛ ጀነራሎች ቦታውን እንዲይዙ መደረጉ ለሀገሪቱ የመከላከያ አቅም ትልቅ ስጋት ነው። የዚህ ሱናሚ ሌላኛው አስገራሚ ገጽታ በአዲሱ አስተዳደር በጥልቁ መንግስት መካከል ያለው ጦርነት ወደ ጦር ኃይሉ መሸጋገሩ ነው። ፔት ሄግሴዝ ከኃላፊነታቸው ያባረሯቸው 5ቱ ጀነራሎች በቀድሞ የባይደን አስተዳደር ወቅት ቁልፍ ቦታዎችን የያዙና የተቋሙን ቀጣይነት ለማረጋገጥ ሲሰሩ የነበሩ ናቸው። ሄግሴዝ እነዚህን መሪዎች የቀድሞ ስርዓት ቅሪቶች አድርገው ስለሚመለከቷቸው እነሱን ማስወገድ የአዲሱ አስተዳደር ፖሊሲ ያለምንም እንቅፋት እንዲተገበር ያደርጋል ብለው ያምናሉ። በተለይም አሜሪካ ከአፍጋኒስታን በወጣችበት ወቅት የታየውን ውድቀት እንደ ሰበብ በመጠቀም በወቅቱ የነበሩትን መሪዎች ሁሉ የውድቀት ተባባሪዎች በማለት መፈረጃቸው ለጅምላ መባረሩ የሞራል ድጋፍ ለመፈለግ የተደረገ ጥረት ነው። ይሁን እንጂ ጀነራል ራንዲ ጆርጅን የመሰሉ መሪዎች በወቅቱ የነበረውን የፖለቲካ ውሳኔ በሙያዊ ብቃት ለማስፈጸም የሞከሩ እንጂ ውሳኔ ሰጪዎች እንዳልነበሩ የታወቀ ነው። ይህ የጀነራሎች ሱናሚ ያስከተለው የሰው ኃይል ክፍተት በቀላሉ የሚሞላ አይደለም። አንድን ባለ 4 ኮከብ ጀነራል ለማፍራት ከ30 እስከ 40 ዓመታት የሚፈጅ ከፍተኛ ስልጠና፣ የጦር ሜዳ ተሞክሮና የአመራር ብቃትን ይጠይቃል። በአንድ ጀንበር 5 እንዲህ ያሉ ግዙፍ መሪዎችን ማጣት አሜሪካ ለግማሽ ክፍለ ዘመን ያፈራችውን ወታደራዊ ዕውቀትና ጥበብ በመጸዳጃ ቤት ውስጥ እንደ መድፋት ይቆጠራል። አዲሶቹ ተሿሚዎች ምንም እንኳን ብቃት ቢኖራቸውም ከቀድሞቹ መሪዎች ጋር አብሮ የነበረውን የተቋማዊ ትውስታና በዓለም አቀፍ ደረጃ ያላቸውን ተሰሚነት ሊተኩ አይችሉም። ይህ ደግሞ አሜሪካ ከኔቶ አጋሮቿና ከሌሎች ወታደራዊ ወዳጆቿ ጋር ያላትን ግንኙነት ሊያሻክረው ይችላል። የጀርመን የፈረንሳይና የብሪታንያ የጦር መሪዎች አሁን በፔንታጎን ውስጥ ከማን ጋር እንደሚነጋገሩና ለማን ታማኝ እንደሚሆኑ ግራ ገብቷቸዋል። በተጨማሪም የዚህ ሱናሚ ውጤት በጦር ኃይሉ ውስጥ ያለውን የብዝሃነትና የእኩልነት መንፈስ ክፉኛ ጎድቶታል። ፔት ሄግሴዝ ጥቁር ሴት መኮንኖችን ለከፍተኛ ማዕረግ እንዳይታጩ ማገዳቸውና በምትኩ ለሳቸው ታማኝ የሆኑ ነጭ ወንድ መኮንኖችን ማቅረባቸው በጦር ኃይሉ ውስጥ የዘርና የጾታ መድሎ ዳግም እንዲያንሰራራ አድርጓል የሚሉ ወቀሳዎች እየቀረቡ ነው። አሜሪካ በአሁኑ ወቅት የሰው ኃይል ምልመላ ቀውስ ባለባትና ወጣቶች ጦሩን ለመቀላቀል ፍላጎት ባጡበት በዚህ ወቅት እንዲህ ያሉ የዘርና የጾታ መድሎ የሚታይባቸው ውሳኔዎች
ወጣቶችን ተስፋ የሚያስቆርጡ ናቸው። በብቃቴ ሳይሆን በዘሬ ወይንም በፖለቲካዊ አቋሚ ነው የምመዘነው የሚል ስሜት በወታደሮች ዘንድ ከሰረጸ የጦር ኃይሉ አንድነትና ጥንካሬ አደጋ ላይ ይወድቃል። የጀኔራል ራንዲ ጆርጅ፣ የጀኔራል ጄምስ ሜንገስ እና የሌሎች ስመጥር መኮንኖች ስም በታሪክ መዝገብ ላይ በፖለቲካዊ ሱናሚ የተጠራረጉ ጀኔራሎች ተብሎ ሊሰፍር ይችላል። በአንጻሩ ፔንታጎን ዳግም ወደ ቀድሞ ክብሩና ነፃነቱ ይመለስ ወይስ የፖለቲካ አገልጋይ ሆኖ ይቀጥል የሚለው ጥያቄ የአሜሪካን የአያልነት ዘመን ማብቃት ወይንም አለማብቃት የሚወስን ታላቅ የታሪክ ክስተት ሆኖ ይኖራል። ይህ ሱናሚ ያስከተለው የድንጋጤ ሞገድ ገና ረጅም ጊዜ እንደሚቆይና የዓለምን ወታደራዊ መልክዓ ምድር እንደሚቀይር አያጠራጥርም። የዋሽንግተን ወታደራዊ አምድ በኃይለኛ የመሬት መንቀጥቀጥ እየተናወጠ ነው። የዚህ ውድቀት ፍርስራሽ ደግሞ መላውን ዓለም ሊያዳርስ ይችላል።